ሞት የሩቅ ነገር ነው ሰው መች እንደሚደርስበት አያውቅም ለዚያ ነው መዘጋጀት ግድ የሚለው አቡ ሐዝም አሉ በሱ ምክንያት ሞትን የምትጠላበት ስራ ካለ ተወው መቼም ብትሞት እንዳይጎዳ የቀብር ሰዎች ሁኔታ ብታውቅ ኑሮ ስንት ሙታኖች ናቸው ቀብራቸው ውስጥ የሚቆጩት ስንቶቻቸው መለስ ይጠይቃሉ ግን አይችሉም አላህ አላለምን ግርዶሽ ተደረገ በእነሱና በሚፈልጉት መካከል የህይወት ዋጋ ምንድነው የህይወት ዋጋ ምንድነው አላህን በመታዘዝ ላይ ካልሆነ እሱን ለማግኘት መዘጋጀት ላይ ካልሆነ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አላሉምን ከናንተ በላጩ እድሜው የረዘመና ስራው ያማረ ነው ከናንተ መጥፎ እድሜው የረዘመና ስራው የከፋ ነው ትንፋሽ ሊወጣና ላይ መለስ ይችላል አይንም በርግጥ ትገበገባለች ዳግም አላህ ዘንድ ካልሆነ ትገበገብ ትችላለች ምን አለ ቀብር ላይ ብትቆም ምን አለ ቀብር ላይ ብትቆምና እነዚያ ጓደኞችን ብታስታውስ እነዚያ ካንተ ፊት የሄዱትን ጓደኞችን ብታስታውስ ቀብር ውስጥ ያለው ሁኔታቸውን አስተውል ቀብራቸው ውስጥ አካላቸው እንዴት እንደተበጣጠሰ ሚስቶቻቸው እንዴት ብቻቸው እንደቀሩ ልጆቻቸው ከነሱ በኋላ የቲም እንደሆኑ ገንዘቦቻቸው እንደተከፋፈለ መስጂድና መቀመጫቸው ከነሱ ነፃ እንደሆኑ ፋናቸው እንደጠፋ አንተ እዚህ መንገድ ላይ ትሄዳለህ ወላሂ روح አትወጣም ወላሂ روح አትወጣም ከዱንያ ከሁለት ብስራቶች አንዱን ሳትሰማ ወይ አብሽር በእሳት አንተ ያላህ ጠላት ወይም አብሽር በጀነት አንተ ያላህ ወዳጅ መጨረሻ እንዲያምር ጽናትን ያዝ እሱ ታላቁ ከራማ እንደሆነ ወቅ አደራ ነገ ማለትን ምኞት ማስረዘም والله የእሳት ሰዎች ብዙ ለቅሶ ቆይ አደርጓለሁ ከጅላለሁ እያሉ ነው ወቅ አላህ ይባርክህና ሁሉን ነገር በምርጫ ታደርገዋለህ ሞት ሲቀር ምርጫ የለህም ትሞታለህ ወደድክም ጠላህም حسن አሉ የአደም ልጅ ያላህን ፍራ ሁለት ባህሪዎች አይሰብሰቡብህ የሞት ስካርና የሞት ቁጭትና ጸጸት ምን አይነት ሰዓት ናት እሷንም የሚመስላት ሰዓት የሌለ በሷ የተቋ ባለቤቶች ይሰቃያሉ የጎዶሎ ባለቤቶችስ እንዴት ሊሆኑ ነው አብዱላህ ብን ዐይዘር እንዲህ አሉ የግድ ነው የአደም ልጅ ሁለት ቤቶች ይኖሩታል አንድ ቤት በመሬት ጀርባ አንድ ቤት ደግሞ በመሬት ሆድ ውስጥ ወደ ምድሩ ቤት አቀናና አስዋበው አስጌጠው